በምስሉ የምትመለከታቸው እንግዲህ በ40 ዓመት እናትህ ላይ ሆነ ጺምህን አትላጭ ውጣና ስራ ራስን ለውጥ አግዝ ሀገርን የሚል ነው። እንግዲህ ያኛውን ብሩክም ደግሞ ወጣቱ ያው ፈልጎ አይደለም የተቀመጠው የሁለቱም የሚያግባባ ሀሳብ ነው። ግን ሁለቱንም ሊገላግል የሚችል በ40ና በ50 ዓመቱ እናትና አባቱ ላይ ሀገሩ ላይ ሸክም የሆነን ሰው ላሳያችሁ። በቃ ልገላግላቸው እነዚህ ልጆች አይሻላችሁ? ይሄው አብዲ ኢሌ ቋሚ ሸክም የሆነ ለዚህ ሀገር ሰው ታስሮ ተፈቶ ሰላም አይሰጥም ለሀገር። ታስሮም ተፈቶም ሰላም መስጠት ያቃተው ሰው እሱ ነው። አንድ ወር እኮ እውነቱን ነው። በ50ና በ40 ዓመት ጺምን እየተላጨ የሚለው እኮ አሁን ላለው ወጣት ሳይሆን ለነዚህ ሰዎች እኮ ነው። ለነዚህ ፖለቲከኞች በየሚዲያው ሀገር ለማፍረስ ስለሚታገሉ ለነሱ ነው። ጺማቸውን እየተላጩ የሀገር ሸክም የእናት ሀገራቸው ሸክምና ችግር የሆኑ ሰዎች አሉ። ውሃ ጠጡ። እናንተ ግን ያራዳ ልጆች ተግባቡ። ያን ያለ የሚያጋጭ ሐሳብ አይደለም። የሁለታችሁም ሐሳብ ዊን ዊን በቃ ኒውትራል ሆኖ ለተረዳው ሰውዬ ሁለታችሁም ሳይድ እውነትም ትክክልም ስተትም በየሳይዱ ነው። በየሰው ሳይድ ይለያያል እና ውሃ እየጠጣችሁ